ሰላም ሰላም እንዴት ናችሁ? ለአብሮድ ሴሽኖች ነን። በዛሬ ቪዲዮአችን የምናየው በአየርላንድ የወጣ ስኮላርሺፕ አለ። ይህ ስኮላርሺፕ በአየርላንድ ከፍተኛው የትምህርት ባለስልጣን የሚመራ ሲሆን በየዓመቱ ከመላው ዓለም የተመረጡ ተማሪዎችን በገንዘብ ድጋፍ እያደረገ የሚያስተምር ነው። በምን አይነት መማር እንችላለን ወይም ደግሞ ስኮላርሺፕ የሚሰጠው የትምህርት ደረጃዎችን ስናይ የማስተርስ ዲግሪ ለአንድ ዓመት የሚቆይ ፕሮግራም፣ ፖስት ግራጁዌት ዲፕሎማ ለአንድ ዓመት የሚቆይ፣ ለሪሰርች ማስተርስ እና ፒኤችዲ እንዲሁም ለእነሱም የአንድ ዓመት ሲሆን የሚሰጥ ድጋፍም አለው። ባችለርስ ሲሆን ደግሞ በአንዳንድ ዩኒቨርሲቲዎች ይሰጣል ማለት ነው። ይህንኑ ስኮላርሺፕ ለማመልከት ደግሞ በመጀመሪያ ከሚያስፈልጉ ነገሮች ኦፈር ሌተር ማግኘት ሲሆን ለዚህ ኦፈር ሌተር አፕላይ ልናደርግባቸው ከምንችላቸው ኮሌጆች ትሪኒቲ ኮሌጅ ዱብሊን፣ ዩኒቨርሲቲ ኮሌጅ ዱብሊን፣ የሊመርክ ዩኒቨርሲቲ፣ የኮርክ ዩኒቨርሲቲ፣ የጋልዌይ ዩኒቨርሲቲ፣ ዱብሊን ሲቲ ዩኒቨርሲቲ አሉ። ከነዚህዎች የኦፈር ሌተርን በመጠየቅ ስኮላሩን አፕላይ ማድረግ እንችላለን ማለት ነው። እንዲሁም ገና መስፈርቶቹን የምናሟላ ሌሎች ካሉ በመቀጠል አፕላይ ማድረግ እንችላለን። አሁን የምናየው ደግሞ ለዛ አፕላይ ለማድረግ ወይም ኦፈር ከመጠየቃችን በፊት የሚያስፈልጉ መስፈርቶች የምናየው ይሆናል ማለት ነው። ለዚህ መስፈርት ብቁ ተብሎ የወጣው ነገር ከአውሮፓ ሕብረት ውጭ ያለ ሀገር ዜጋ መሆን አለብን። ስለዚህ ለኢትዮጵያውያን ማመልከት እንችላለን ማለት ነው። ለ2026 እስከ 2027 የትምህርት ዘመን ከላይ ከተጠቀሱት ዩኒቨርሲቲዎች የአንዱን ዓመት ሙሉ ትምህርት የመግቢያ ፍቃድ ማግኘት አለብን። እንዲሁም በጣም ከፍተኛ የትምህርት ውጤት ሊኖረን ይገባል ማለት ነው። የዚህ ስኮላርሺፕ ጥቅማ ጥቅሞቹ ስናይ 10,000 ዩሮ በዓመት ውስጥ ለቤት ኪራይ እና ለምግብ የሚሆን የኪስ ገንዘብ ይሰጠናል። 100% የትምህርት ክፍያ ነፃ ነው፣ ሙሉ በሙሉ ዩኒቨርሲቲ የሚሸፍነው ማለት ነው። ከዛ በመቀጠል እንዴት አፕላይ ማድረግ እንችላለን በሚለው መጀመሪያ የምንፈልገው አይነት ሳብጀክት እና ዩኒቨርሲቲ እንመርጣለን። ለምሳሌ በትሪኒቲ ኮሌጅ ዱብሊን ከመረጥን በመጀመሪያ የሚሆነው ኦፈር ሌተሩን መጠየቅ ነው። እሱ ከተገኘ በኋላ በኦፊሻል ሊንካቸው አድርገን ማመልከቻ ማስገባት ነው እና የሰነዶች የትምህርት ማስረጃዎች፣ ሞቲቬሽናል ሌተር፣ ሪፈረንስ የሚያስፈልገን ሁሉ ኦፊሻል ሊንክ ውስጥ ገብተን በማንበብ መመሪያዎቹን እየተከተልን እያንዳንዱ አፕላይ ማድረግ ማለት ነው። ስለዚህ ይህ የሚጀምርበት ቀን ጥር 21 ሲሆን የሚዘጋበት ደግሞ ዴድላይኑ መጋቢት 3 ስለሆነ አፕላይ እናድርግ። ከዛ ውጤት የሚገለጽበት ቀን ደግሞ በሰኔ ወር ይሆናል ማለት ነው። ስለዚህ ሁላችሁም መልካም ዕድል፣ አፕላይ አድርጉ። ኦፊሻል ሊንካቸውም ከዚህ ቪዲዮ በታች የምናስቀምጠው ይሆናል። ለዚህ ቻናል አዲስ ስለሆናችሁም ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ይህ ቪዲዮ ላልደረሰው ሁሉ እንዲዳረስ ሼር ማድረጋችሁም አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።